ፍቅርና አብረሽ ታርቀዋል። ዛሬ ቀን ፍቅርና አብረሽ ቢታረቁም ደግሞ ይሳቅና ሩታ አብረሽን አስለቀሳቸው ማለት ነው። አብረሽ እንደ ዛሬ እነሱ ብሽቅ አድርገዋቸው አያውቅም ማለት ነው። እስከ መቼ እንደዚህ ነው? ምክንያቱ ደግሞ እልህ በልህ እስከ መቼ እንደሚሆን አላውቅም። ሩታ በስተመጨረሻም ደግሞ አንተ እስከ መቼም አትለወጥም እስከ መቼም ያው ነህ ምናምን በማለት ጽናው ነው የሄደችው። አብረሽን ጋር ደግሞ ዛሬ ፍቅርን በደንብ አድርገው ነው የሰሩ ያኔ አስደሰተችው ማለት ነው። ይሳምን ደግሞ ይሳቅ ነው የሚባለው ይሳቅ እና ሩታ ደግሞ አንተ ዛሬ ልክህን ጋር ደግሞ ያንተ ማንነት ያንተ ዛሬ ነው ገና ማቅህ ሴት ልጅ በዚህ ልክ እንደዚህ ለምን ታደርጋለህ ምናምን ማለት እሱን ደግሞ ያብረሽና ኢሳም ድብድብ ተነስተዋል ማለት ነው። በዛሬ ቀን እና እስከመቼ እልሃቸው እንዴት እንደሚሆን እኔ አላቅም ማለት ነው። እየቀጠለ ነው። ሜሮንና ባለፈ ደግሞ ሜሮንና ሩታ ደግሞ የሜሮን ከኔ ከጎን ውጪ ከህይወቴ ውጪ አያገባሽም። ከአሁን ወዲህ ምክንያት ደግሞ እስከዛሬ ታላቅ እህቴ ስለሆንሽ አክብሬሽ ምን ብዬ እስካደውስ በምንም ነገር ዝም ብዬሻለሁ። አሁን ደግሞ ዝም አልልም። በቃ ኢሳም አግኝቻለሁ ማንም ሊናገረኝ አልፈልግም በማለት ሜሮን ደግሞ በጣም ነው ከደው ተናዳ በሩታ እስከዛሬ ሜሮንና እንደምታዩ ዳኒ ቪዲዮ ሰርተው አያውቁም። ሜሮን ደግሞ በሩታ በጣም ተናዳባት እስከዛሬ ላይቭ ገብታ ራሱ አታውቅም ማለት ነው። እና ውድ ቤተሰቦቼ ኢንሻአላህ ዛሬ የመጣሁት ሩታ እና በቃ ፍቅርና አብረሽ ታርቀዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር አልሐምዱሊላህ ሰላም ነን። ከእናንተስ ጋር እንዴት ናችሁ? ጤንነት አፍያ ሁሉ ሰላም ሁሉ አማን ነው አለን ማለት ነው። አለን ከእናንተስ ጋር እንዴት ናችሁልኝ? ጤንነታችሁ እንዴት ነው? እኛ ጋር ሁሉ ሰላም ነው። ለመዳን እንዴት ይዟችኋል? ከባዳቢ ብረታችሁ ከስራም ጤናችሁ እንዴት ነው? ራሳችሁ ጠብቁ። ዛሬ ጋር ደግሞ ሙቀት ብርድ ስለሆነ ደስ ይላል። ለኛ ደግሞ ብርድ መሆኑ እና ውድ ቤተሰቦች ረመዳን እንዴት ይዟችኋል? የበረታችሁ ነው ኢንሻአላህ። ያላችሁ ነገር ከጎረቤታችሁ ያስታወሳችሁ ጾሙ ማለት ነው። አስታወሱ የሌሎቹም ጋዳውኛ ስለተመሰል ብቻ ሳይሆን ጎረቤታችን ያለውን በአሁን ሰዓት የራህመት የዝነት ወር ነው። ካለን ነገር አካፍለን ከሌሎቹም አካፍለን እንብላ እናለው። ገና አንዳንዴ ወይ ደግሞ ያ ሰው ይኖረዋል በማለት ለመጠየቅ ራሱ ያኔ ወይ የምናፍርበት ሰዓት አለ። ወይ ደግሞ በቃ ከነገ ወዲያ ምናምን እያለን ያ ሰው ሳናስታውሰው ጎረቤታችን ሆኖ እኛ እንደፈለገ ያፈጠርን እነዛ ሰዎች ደግሞ እንኳን ነው ዳቦ ማገኙበት ሁኔታ ሊኖር ይችላል። በተለይ ገጠር አካባቢ የቀን ስራ የሚሰሩትን ገበያ ላይ አይሸጥም። በቃ ብዙ ነገር አለ። ስለዚህ የረመዳን ታውቃላችሁ የራህመት ወር ነው። እያስታወስን የጠየቅን ኢንሻአላህ የአጅር ተካፋይ እንሆን እላለሁ። ውድ ቤተሰቦቼ መቼም እድሜ ይሄም ደግሞ አለም አይሞላማ በቃ አይሞላም ማለት ነው። ነገም በኋላችን አስቀምጠን አላስቀመጥንም ያው ነው። ምክንያቱም ደግሞ በቃ አላህ ሱብሃነሁ ወተዓላ ስንሰጥ ጨምሮ ነው የሚሰጠን። ያላህ ብለህ ወርውረው የሚያነሳ አይጠፋም ይላል አይደል? ነገር ደግሞ እኛ ከልባችን ከሆነ የአንድ ሰው ስንሰጠው አላህ ሱብሃነሁ ወተዓላ ደግሞ ጨምሮ ይሰጠናል። ግን አንድ ነገር ለመስጠት ወብለጽ እያልን ደግሞ ምክር አላህ እኮ ድንጋያችን ያውቃል አይደል? እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። የዛሬ ያኔ ለጥሩ መልእክት ባስተላልፍም እልህ ምክንያት ደግሞ የሰው ልጅ ያኔ በምንም ነገር ጥሩ አይደለም። ሩታና አብረሽም ደግሞ የበለጠ ባለፈ ደግሞ ማናት ጥሩ አስታርቃቸው ሄዳ ነበር። አሁን ደግሞ ጠጊ ማለት ነው እና እሷ በቃ ብድሯ ለመመለስ እንደምንም አድርጋ አስታርቃቸው በቃ አናግረዋለሁ ብላ ሩታም ደግሞ መልሳው ከዛ በኋላ ደግሞ በማግስቱ ደግሞ ምንድነው
ታጥቦ ጭቃ ይላል። ገና መልሰው ደግሞ ወደዛ ሄዱ። ስለዚህ የሰው ልጅ ደግሞ እልህ መያዙ ጥሩ አይደለም። እልህ መያዝ አሁን ደግሞ አብርሽ ከፍቅርና ባለፈም ጋር ደግሞ ባለው ነገር ከአሁን ወዲህ አጠገቤ እንዳደርሺ ካላስብ ጋር ደግሞ አንቺ ማናትም ቤዛም ደግሞ ወደ ቤት ሂጂ ምናምን ብለውት ወደ ቡታጀር ሄዳ ነበር። ከዛ ቀን ጀምሮ ፍቅርና አብርሽ ተገናኝተው አያውቁም ነበር። ቪዲዮ አንድ ላይ ሰርተው አያውቁም ነበር። ግን ዛሬ ደግሞ ታርቀው በዚህ መልኩ አምሮባቸው መጥተዋል። እናንተስ ምን ትላላችሁ? የሰው ልጅ እልህ ጥሩ ነው? ጥሩ አይደለም። ይሳቅም ደግሞ ዛሬ አብርሽን አስለቅሰው ማለት ነው። የምር በቃ በጣም ትዕግስተኛ ነህ ትባላለህ። ስለዚህ ልትላላክ ነው የመጣኸው። እንደዚህ አድርግ ያለው በጣም ብሽቅ አድርጎት በቃ አየና ሊያለቅስ የቀረውን ነገር የለም። ሩታም ደግሞ ከአቅሟ በላይ ስለሆነ እንደውም ጥላው ነው ሄደች ማለት ነው። እና ውድ ቤተሰቦቼ እና እልህ ጥሩ አይደለም። እልህ መያዝ መልካም ነገር ስንሰራ ጥሩ ነገር ስንሰራ ነው። ኢንሻአላህ አላህ ሱብሃነሁ ወተዓላ በመልካም ነገር እልህ የምንያዝበትን አላህ ያደርገን። መጥፎ ነገር መጥፎ ነው ማለት ነው። ዛሬ የእነሱ እርግጠኛ ነኝ ግን እውነታቸውም ሊሆን ይችላል። ቢያንስ በእነሱ ሰበብ ብዙ እህቶቻችን ወንድሞቻችን የምትጨናነቁ ስላላችሁ ነው። እና አትጨናነቁ ለማለት ነው። ሁሉም ነገር ጊዜ ይፈታዋል እላችኋለሁ። ኢንሻአላህ ቤተሰብ እንግዲህ አስወላችሁ ባላችሁበት ቦታ ዱአ አድርጉ። አሁን የዝነት የራህመት ወር ነው፣ የዱአ ወር ነው። ሀገራችንን ከድሟላ ዝናብ እንደሚያመጣልን ትላንት ደግሞ የሆነ ሰው ያላያችሁ እንዴ ራቆት ወላይ ሰው በቃ ትክክለኛ ፈጣሪ ነው። ለሰው ስለ ሰው ዘር የሚጨነቅ ሰው እሱ ነው። ወደ በጣም ያሳዝነኝ በጣም ነው የሚገርም ሰውዬ ነበር። ራቆቱ ልብሰውን አውልቆ ማለት ነው። ደግሞ አላህን ይመስገን እግዚአብሔር ይመስገን ምናምን እያለ እና በጣም ተቀደስ የሚል ሰው ነው። ለምን ሰው እንደተጨናነቀ እውነቱ ነው። ማን ነው እንደዚህ በዚህ ልክ ወጥቶ ፈጣሪውን የሚያመሰግነው? እና አልሐምዱሊላህ ሀገራችን ነው ያኔ አሁን ባሳት ደግሞ ድርቅ ነው፣ ዝናብ የለም። እዚህ ነገር ደግሞ አላህ ጥሩ ዝናብ እንደሚሰጣቸው ዶናርክ የማንዶ ተቀባይነት እንደሆነ አይታወቅም። አላህ ሰላም ያርግልን። ሁላችሁ ባላችሁበት ቦታ ሁሉ ስለ ሀገራችን ስለ ራሳችሁ ዱአ አድርጉ። የምለን ቅመሞች አላህ ሱብሃነሁ ወተዓላ አላህ በቃ ይበለን። ስራ የሚበዛባቸው ራሳችሁ ጠብቁ። የበንከር ደግሞ ቢያንስ ማታም ቢሆን ውሃ የጠጣችሁ በደንብ የበላችሁ ስሩ። ኢንሻአላህ በዚህ በረመዳን ወር ደግሞ ብዙ እህቶቻችን ጋር ደግሞ ለመብላት ስለምትፈሩ ክርስቲያን እህቶቻችን እና ጠጡ ብሉ እላችኋለሁ። አትፍሩ። ደግሞ የእናንተ ምንም ዋጅብ የሚሆንባቸው ነገር የለም። ለምን ደግሞ አምላችሁበት ስላልሆነ ብዙ ለመብላት ስለምትፈሩ ያስባል። የተደበቃችሁ ቢሆን ውሃ ጠጡ፣ ያለውን ቴምር ምናምን እየበላችሁ ስሩ ለማለት እወዳለሁ። አትፍሩ። ግን ደግሞ እነሱ ስለእናንተ የሚያውቁ ነገር የለም። ጥሙ አትጥሙ ብሉ አትብሉ የሚያውቁት ነገር የለም። አይጠይቁም። ከስንት አንዳንድ ሰዎች ነው እንጂ ስለ ሰራተኛ አስጨናንቆት የሚጠይቅ ሰው የለም። ስለዚህ ራሳችን ደግሞ መንከባከብ አለብን እላለሁ። እና ውድ ቤተሰቦቼ አላህ ረመዳናችን በሰላም አስጀምሮ በሰላም ያለ ያስጨርስን። ሁላችሁ ባላችሁበት ቦታ ሰላማችሁ አላህ ያብዛልን። መልካም ጊዜ መልካም የባደ ወር አላህ ያርግልን። ስለዚህ ሩታና አብርሽ ታርቃችሁ በቃ በደስ ብሏችሁ እንደምትመጡ አላህ ያርገን። እኛም ደግሞ አትጨናነቁም። ተነበሩትና በአብርሽ ብዙ የምትጨናነቁ እህቶቻችን ስላላችሁ ነው። አንዳንዴ ገብቼ ስሰማ የራሴ ራሱ ይገርመኛል ማለት ነው። እና ኢንሻአላህ ሁላችሁ በቃ ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።